ወረድሽ ማሬ እና ገና ከመጋባታችን ተቀየርክ ማለት ድሮ በር ከፍተህ ነበር የምታስወርደኝ ታዲያ ድሮ ካደረኩ አይበቃም ውዴ የምርህን ነው ደግሞ ምንድነው ቆይ ምንድነው ያጠፋሁት በፊት ወንበር ስበህ ነበር የምታስቀምጠኝ እንዴ እጅ አለሽ አይደል እንዴ በቃ ተቀምጪ ለምንድነው በዚህ ልክ የተቀያየርከው ድሮ እኮ እኔን ሳታጎርስ አትበላም ነበር እና ወይስ ከሌላ ሴት ጋር ግንኙነት ጀምራለህ አሃ ስለዚህ አንቺ ከሌላ ወንድ ጋር ጀምረሻል ማለት ነው እንዴት ምክንያቱም ድሮ ቤት ስመጣ ተኳኩለሽ ጸጉርሽን ተሰርተሽ ሽቶሽን ተቀብተሽ አምሮብሽ ነበር የምትጠብቂ አሁን ደግሞ የተለያየ እግር ካልሲ አድርገሽ ብርድ ልብስሽን ተሸፋፍነሽ የግቢውን ጥበቃ ጋሽ ብሬ መስለሽ ነው የምትጠብቂ እና ሌላ ወደሽ ነው ማለት ነው እንደዚህ የተቀያየርሽው እኔ እንደዚህ አይነት ነገሮች ላይ ምን ይሰማኛል መሰላችሁ በፍቅረኛነት ጊዜ ላይ የነበሩት እያንዳንዱ ጥቃቅን እንክብካቤዎች ያኔ እንግዳ ስለነበርንና አንዳችን ባንዳችን ለመመራረክ የምናደርገው የቅድመ ትዳር ጨዋታ ነበር ብዬ አምናለሁ አሁን ግን ትዳሩ ስንገባ ያ ፎርማል የሆነና ሁሉ ጊዜ የምንጠባበቀው ህይወት አብቅቷል ይሄ የመላመድና አብሮ የመኖር ህግ እንጂ ሌላ ሴት ወዶ ወይንም አንቺን ጠልቶሽ አይደለም እደግምልሻለሁ አንቺን በፍጹም ጠልቶሽ አይደለም እኔን ግን ተወዱኛላችሁ ወይስ ትጠሉኛላችሁ ለምን